እሱ የዘመናዊ የኮምፒውተር ሳይንስ አባት ተብሎ ይታወቃል። በዩናይትድ ኪንግደም የተወለደ ሊቅና ኮድ ሰባሪ ነበር። አይናችሁን ለትንሽ ሰከንዶች ጨፍናችሁ እና ያለ ኮምፒውተር የነበረችውን ዓለም አስቧት። ኢንተርኔት የለም፣ ስማርትፎን የለም፣ ዩቲዩብ የለም፣ ቲክቶክ የለም፣ ላይን ትምህርት የለም፣ የዲጂታል ህይወት ብሎ ነገር የሌለባት። አንድ ፈጠራ ይህንን ሁሉ ቀየረው። አንድ መሳሪያ ይህንን ያክል አቅም ኖሮት የሰውን ልጅ አኗኗር ዘዬ የምናስብበትንና የምንሰራበትን የስራ ሂደት ዓላማውን የሚያልምበትን መንገድ ለዘላቂው የቀየረው መሳሪያ። ይህ የኮምፒውተር ታሪክ ነው። ዓለምን የለወጠው መሳሪያ ብቻ አይደለም፣ ወደፊታችንን ዓለም እንዴት መስራት እንዳለብን ያስተማረን መሳሪያ ነው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንመለከተው ኮምፒውተር ካሪኩለም ይሆናል። እንድትከታተሉኝ በአክብሮት ጋብዛችኋለሁ። ዓለምን የለወጠው መሳሪያ ብቻ አይደለም፣ የወደፊታችንን ዓለም እንዴት መስራት እንዳለብን ያስተማረን መሳሪያ ነው። አንደኛ፣ ሀሳቡ እንዴት ተወጠነ? ከማንኛውም ስክሪን መመልከቻና ኤሌክትሮኒክስ ቺፕስ በፊት አንድ ሰው መካኒካል ብሬን ያለው መሳሪያን በህልም አየ። ስሙ ቻርልስ ባባጅ ይባላል። በ1800 ዓመታት ለመጀመሪያ ጊዜ አይነተኛ መንገድ ያለው መሳሪያ አስቦ ጀመረ። ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች እንደሚባለው ጓደኛው የነበረችው አዳ ሎቭሌስ ቻርልስ ባባጅ ያለውን አቅም ተረድታ ከሚሰራው ማሽን ባሻገር አይታ የመጀመሪያውን አልጎሪዝም በመጻፍ በዓለም ታሪክ የመጀመሪያዋ ኮምፒውተር ፕሮግራመር መሆን ቻለች። እርሷስ በእርግጥም ጠንካራ ሴት ብቻ አልነበረችም፣ ባለራዕይ ሴት እንጂ። ነገር ግን የዓለም ይህንን ለመቀበል ገና ዝግጁ አልነበረም። ኤሌክትሪክ ኃይል የለም፣ ኢንዱስትሪ የለም። ነገር ግን በቃ ህልም ነበር። እዚህ ላይ መውሰድ ያለብን ትልቅ ትምህርት አለ። ታላላቅ ሀሳቦች ብዙውን ጊዜ ከዘመናቸው በፊት ይመጣሉ። ባለራዕዮች አዳና ባባጅ ከብዙ አስርተ ዓመታት በኋላ ሊያብቡ የሚችሉ ዘሮችን ዘሩ። ሁለተኛ፣ ጦርነት መሳሪያ ወለደ። ማሽኑን የገነባው ጦርነት። ከ100 ዓመት በኋላ ዓለም በጦርነት ውስጥ ነበር። ሰራዊቶች በመሳሪያዎች ተዋጉ። በሎጂክ እና ኮድ ደግሞ ሌላ ጦርነት ተቀሰቀሰ። በብሊችሌ ፓርክ ውስጥ ሊቁ አለን ቱሪንግ ድምፁን አጥፍቶ የናዚ ኢኒግማ ኮድ ለመስበር ደከመኝ ሰለቸኝ ሳይል በመስራት ቦምብ የሚባል ማሽን ሰራ። እሱ የዘመናዊ የኮምፒውተር ሳይንስ አባት ተብሎ ይታወቃል። ቱሪንግ በዩናይትድ ኪንግደም የተወለደ ማትማቲሻን ሊቅና ኮድ ሰባሪ ነበር። በሁለተኛው የዓለም ጦርነት ወቅት ጀርመን የምትጠቀምበት በወቅቱ ከነበሩት በጣም ውስብስብ የምስጢር መረጃ መተላለፊያ ኮዶች አንዱ የሆነው ኢኒግማ ሲፈር የተባለውን ማስተላለፊያ ማሽን ለመፍታት ያገለገለው ቱሪንግ የፈጠረው ቦምቤ ተብሎ የተጠራ ማሽን ነበር። ይህ ማሽን ልዩ ያደረገው በሊቨርስ እና ዌልስ ብቻ የሚሰራ ሳይሆን ይልቁንም በሎጂክ የሚሰራ የነበረ መሆኑ ነው። በሺዎች የሚቆጠሩ ጥምረቶችን ከማንኛውም ሰው በበለጠ ፍጥነት በመሞከር በሎጂክ ሂደቶችን ማሰብ ይችላል። ይህ ሀሳብ ችግሮችን ለመፍታት አመክንዮአዊ እርምጃዎችን የሚከተል ማሽን የዘመናዊ ኮምፒውተር መሰረት ሆነ። ሊቁ ቱሪንግ ፍላጎቱ ከጦርነቱን ባሻገር ነበር። እሱ ማንኛውንም ችግር ሊፈታ የሚችል ሁለንተናዊ ማሽን ለመስራት አስቧል እና ከዚያ ሁሉንም ነገር የቀየረውን ጥያቄ ጠየቀ። ጥያቄው ቀላል ነገር ግን አስፈላጊና የኮምፒውተር ሳይንስ መወለድ መሰረት የሆነ የሰው አስተሳሰብን በብረትና በሎጂክ መሰረት ላይ ያቆመ ጥያቄ ነበር። ከዚህ እንቅስቃሴ ጀምሮ ሰው የራሱን አስተሳሰብ ለማሽን ማስተማር ጀመረ እና ከዚያ ብርሃን በኋላ ዛሬ የምናየው ነገር ኮምፒውተሮች፣ ኤአይ፣ ዲጂታል ዓለም ሁሉ ተወለደ። እዚህ ላይ ጎልቶ የምናገኘው የህይወት ትምህርትም አለ። ፈጠራ ብዙውን ጊዜ ከችግር ከአደጋና ከጥያቄዎች ይወለዳሉ። እብድ ሊያስብሉ የሚችሉ ማንም የማይደፍራቸውን ጥያቄዎች ከመጠየቅ የሰዎችን የህይወት አቅጣጫ የሚቀይሩ ነገሮች ሊፈጠሩ እንደሚችሉ ያስተምረናል። ከጦርነቱ በኋላ ሌላ ባለ ታላቅ አእምሮ ተነሳ፣ ጆን ቮን ኒውማን። እሱ ለወደፊት ይሆናል ያለውን አንድ መሳሪያ የሆነ አቃፊ ዲዛይን ፈጠረ። ይህ ዲዛይን መረጃና ትዕዛዞች በአንድ ማህደር ውስጥ እንዲኖሩ ያደርጋል። ዛሬ ዕለት በዕለት የምንጠቀምበት ኮምፒውተር፣ ስማርትፎን፣ ከናሳ ሱፐር ኮምፒውተርስ እስከ ኢንተርኔት ስራ ላይ እንዲውል የሚያደርጉ ሰርቨሮች ሁሉም በቮን ኒውማን
አርክቴክቸር ቋንቋ ይናገራሉ። እውነተኛ ፈጠራ ችግርን የሚፈታ ብቻ ሳይሆን ዘመንን የሚሻገር ሲስተምንም የሚፈጥር ነው። አራተኛ ከታላላቅ መሳሪያ ወደ እጅ ኮምፒውተር። እንደ አውሮፓውያን አቆጣጠር በ1946 ዓለም የመጀመሪያው የሆነውን የኤሌክትሪክ ኮምፒውተር ኢናክን አየች። አንድ ክፍል ቤት የሚሞላ 18,000 የሚያብረቀርቁ ቱቦች ያሉበት ትልቅ ኮምፒውተር ነበር። ነገር ግን ያ ዛሬ ላይ በእጅ ካለው ስልክ ቀርፋፋ ነበር። ከዚያም ትራንዚስተር መጣ። ቀጥሎ ማይክሮቺፕ። በ1980ዎቹ ኮምፒውተሮች ግላዊ ሆኑ። የሰው አቅም እየጎለበተ ሲመጣ ያ አንድ ክፍል ከሚሞላ ኮምፒውተር አሁን በኪስ ከተው መንቀሳቀስ እንድትችል ሆኖ መጣ። ቴክኖሎጂ ቀስ በቀስ እያደገ ሲሄድ የሰው የማድረግ አቅም እየበዛ ይሄዳል። አምስተኛ ዲጂታል ዘመንና ከዚያ ባሻገር። ዛሬ ኮምፒውተሮች በሁሉም ቦታ አሉ። በመኪናዎቻችን፣ በሆስፒታሎቻችን፣ በቤታችን፣ በጥበባችን ውስጥ ሁሉ ገብተዋል። በዚያ ቀደምት አቅኚዎች ባለሙት ህልም ውስጥ እኛ ዛሬ እንኖራለን። አሁን በአዲስ የለውጥ ጠርዝ ላይ ቆመናል። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ መመሪያዎችን ብቻ የማይከተሉ ነገር ግን የሚማሩ፣ የሚለምዱ፣ የሚስሉ እና ክሬት ማድረግ የሚችሉ ማሽኖች። በታሪክ ለመጀመሪያ ጊዜ መጠቀም ብቻ ሳይሆን ማሽኖችን እንዲያስቡ እያስተማርናቸው ነው። ይህ አዲስ አእምሮ የተወለደበት ጊዜ ነው። ተፈጥሮ የተወለደ አይደለም፣ ከሰው ህልምና ፈጠራ የተወለደ እንጂ። ስናጠቃልለው ከወረቀት ወደ ፒክስሎች የኮምፒውተር ታሪክ የሰው ልጅ ምናብ ታሪክ ነው። ቻርልስ ባባጅ ህልሙን አየው፣ አዳ ሎቭሌስ ፕሮግራሙን ጻፈችው፣ አላን ቱሪንግ ጥያቄውን ጠየቀ፣ ኒውማን ገነባው። እኛ ዛሬ የዲጂታል ዘመን ትውልዶች በእነሱ ህልም ውስጥ ኖረን እያየነው ነው። ስለዚህ በሚቀጥለው ጊዜ ኮምፒውተርን ስታብራ አስታውስ፣ ማሽን ብቻ እየተጠቀምክ አይደለም፣ ለብዙ መቶ ዓመታት የሰውን ሀሳብ እየዳሰስክም ነው እና ምናልባት በዚህ አይ በመጣበት ጊዜ የሰው ታሪክን የሚቀይር እንቅስቃሴ ውስጥ እንገኛለን። ኑሯችንን ሊቀያይር የሚችል ሂደት ውስጥ ነን። ይህ ልትዘጋጅ እንድትችል ይጠቁማል። ስለ አይ በዝርዝር በቀጣይም የምመለስበት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም ሁኑልኝ።